ነቢዩላህ ኢብራሂም ዑመር ኢብኑል ኸጣብን እንደዚሁም ንጉስ ፈይሰልን የሚያገናኝ አንድ ክስተት ላወጋችሁ ነው። ከጀርባ የምትመለከቱት መቃሙ ኢብራሂም ይሰኛል፣ ወይም ደግሞ የኢብራሂም መቆሚያ ማለት ነው። ይህ መቆሚያ ነቢዩላህ ኢብራሂም በዘመናቸው ካዕባን በሚገነቡበት ጊዜ ከፍ ያሉ ቦታዎችን እንዲወጡና እንዲገነቡ የሚያደርጋቸው አላህ ሱብሓነሁ ወተዓላ ከጀነት የላከላቸው ድንጋይ እንደሆነ ይነገራል። ታዲያ ግንባታቸውን ሲጨርሱም ይህ መቆሚያቸው የእግራቸውን አሻራ ይዞ እንደቀረ ታሪክ ያስረዳል። በዚህ መሰረት በርካታ ሁጃጆች ወደዚህ ቦታ ሲያመሩ በቦታው ከጀርባው 2 ረካ እንዲሰግዱ ይጠበቃል። ታዲያ መቃሙ ኢብራሂም ለካዕባ ተጠግቶ ይገኝ የነበረ በመሆኑ በዑመር ኢብኑል ኸጣብ ዘመን ሁጃጆች ወደ ቦታው ሲመጡ መጨናነቅን እየፈጠረ በማስቸገሩ ዑመር ኢብኑል ኸጣብ ራቅ ብሎ እንዲገነባ አደረጉ። በዘመናት ሂደትም በምትመለከቱት መልኩ ቤት የሚመስልና ሰፊ ይዘትን የያዘ ሆነ። ከዘመናት በኋላ ደግሞ ይህንን በተመለከተ ንጉስ ፈይሰል ከቦታው እንዲነሳና ራቅ ብሎ እንዲቀመጥ ትዕዛዝ ሰጡ። ነገር ግን ዑለማዎች ከቦታው መንቀሳቀስ እንደሌለበት ሐሳብ ሰጡ። ታላቁ ኢብኑ ባዝን ጨምሮ በርካቶች ተቃወሙ። በዚህም ንጉስ ፈይሰል ከፈረንሳይ ሀገር ልዩ ዲዛይነር በማምጣት በወርቅ በነሐስ የተለበጠ ክሪስታል መስታወት ተዘጋጅቶለት በርካቶች በዚያ ቦታ ሲገኙ በአይናቸው እንዲመለከቱት ቦታውንም እንዳያጨናንቅ በሚያደርግ ዲዛይን እንዲገነባ ትዕዛዝ ሰጡ። በምትመለከቱት መልኩም ሰዎች ወደዚያ ቦታ ሲያምሩ በቀላሉ የነቢዩላህ ኢብራሂምን አሻራ እንዲመለከቱ በቦታውም ደግሞ ሳይጨናነቁ ዒባዳቸውን እንዲያከናውኑ ማድረግ በሚያስችል ሁኔታ ተሰራ ማለት ነው። እንግዲህ በዚህ ኸይር ስራ ውስጥ ለተሳተፉ ሁሉ አላህ ሱብሓነሁ ወተዓላ ምንዳቸው እንዲያሰፋ ዱዓ አደረግን። የዛሬው ይህንን ይመስላል። ላይክ እና ፎሎው እንዳይረሳ፣ ለበርካቶችም ሼር ያድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።